ሰዓት የወሰደ የቅዳሴ ሰዓት ላይ በዚያ ገጽ ንባብ የዛሬውን ዕለትም የምናስብበት ሆኗል። ታሪኩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመቅደስ አገልግሎቱን ጨርሶ ከወጣ በኋላ ዘሩባቤል በብዙ ኃይል በብዙ ጉልበት በብዙ ድካም የገነባውን የሕንጻውን የቤተ መቅደሱን ግንብ ደቀ መዛሙርቱ ጌታ ሆይ ይህን ተመልከት አሉት ይላል። ይህን ምን መላሉት? ተመልከት አሉት። ነርሱ ተመልከት ያሉት ስራውን እንዲያደንቅ ነው። የተሰራው ቤተ መቅደስ እንዴት ያምራል! አረ ይሄ የሰው እጅ ነው እንደ የሰራው ብሎ እንዲያደንቅ ነበር። ምክንያቱም ለነርሱ የሚደነቅ የድንጋይ ግንብ ስለነበር ጌታ ኢየሱስ ክርስቶስም ከአንደበታቸው ተቀብሎ እውነት እውነት እላችኋለሁ ይህ ድንጋይ በድንጋይ ላይ አይቀርም ይናዳል ይፈርሳል አላቸው ይላል። ምን ይላል? እስኪ ይፈርሳል በሉ። እንዲህ ገማ ጀናሜ አዱኛ ከነረ ወንጅሩ ከበጅነ አዱኛ ከነረ ጅሩ ጉድና አዱኛ ከነረ ጅሩ ረክና አዱኛ ከነረ ጅሩ ኢብና አዱኛ ከነረ ጅሩ አኩመ ሰይጣን ጃሬት ነፍ ኢኑመ ዲገማ ኢኑመ ደርባ በርቶን ጎፍታ ከኛ ኢየሱስ ክርስቶስ ኮቱቲ ሜገሞ ገልመ ከነላሊ ሀገመከን ጉደቴ ሀገመከን ሚደጉ ጀደኒ ዱበናን ጎፍታን ከኛ ኢየሱስ ክርስቶስ ገሞን ገሞረቲ ዳጋንስ ዳጋረተ ከጃረሜት ይነፉ ኒዲ ገማት እንጂ የሮከና በርቶን ቆፋ ሳኒት ደቀኒ ይሳወለርገኒ ደቀ መዛሙርቱም ሄደው ለብቻቸው አገኙት ይላል። ሄደን እንድናገኘው መድኃኔዓለም ይርዳን። የልባችንን እንቆቅልሽ ለልባችን ሸክም የሆነብን የከበደብንን ጉዳይ እንደ አባቶቻችን እንደ ቀደሙቱ እንደ ሐዋርያት ጠይቀን ለመረዳት መድኃኔዓለም ያብቃል። ጥያቄው እጅግ የሚገርም ነው። እስኪ ንገረን አሉት። ሁለት ጥያቄ ጠየቁት። የዚህ ዓለም መጨረሻና የምጽአትስ ምልክት ምንድነው? እስኪ ንገረን አሉት። ዓለም መጨረሻ እንዳለው ገብቷቸው ነው። ይፈርሳል ስላላቸው እንደሚፈርስ እንደሚያበቃ ስለገባቸው የዓለሙ መጨረሻ ያንተ መምጣት ምልክቱ ምንድነው? እስኪ ንገረን አሉት። ዓለም መጨረሻ አላት። ደስታ መጨረሻ አለው በዚህ ዓለም ላይ። መከራ መጨረሻ አለው ወገኖች በዚህ ዓለም ላይ። ሳቅም እንባም መጨረሻ አለው። ክብርም ውርደትም መጨረሻ አለው። ጉልበትም ድካምም መጨረሻ አለው። ልጅነትም እርግናም መጨረሻ አለው። በዚህ ዓለም መጨረሻ የሌለው ጉዳይ የለም። ዓለም የሚያልፍበት መጨረሻው እስኪ ምልክቱን ንገረን አሉት ሐዋርያት። ፈሪሳውያንም ምልክትን አሳየን ብለውታል። ደቀ መዛሙርቱም ምልክትን ንገረን አሉት። እንደዚያ ምልክትን ንገረን አሳየን ሲሉት እርሱን ላለማመን ምክንያቶችን ለማበዛዛትና በምድር ላይ ባለው በረከት ወይም ደግሞ በምድር በሚያገኙት ጥቅም ሂሳብ ሰርተው ነው የጠየቁት። ለነርሱ ክፉና አመንዝራ ትውልድ ምልክትን ይሻላላቸው። ማቴዎስ ወንጌል ምዕራፍ 12 ቁጥር 38 ላይ ደቀ መዛሙርቱ ግን የጠየቁት መጨረሻቸውን ለማወቅ። አምላኬ ሆይ በሉ እስኪ። ግዴላችሁም አምላኬ ሆይ በሉ እስኪ። መጨረሻዬ አሳምርልኝ። ግዴላችሁም አሁን ጅማሮውን አይደለም መካከል ላይ ያለው ጉዳይ አይደለም። እኛና እናንተ ዛሬው እዚሁ እየሰገድን እዚሁ እያስቀደስን እዚሁ እየጸለይን ነገ ዲያብሎስ የሚያመጣብንን መከራ እናውቅ። ከቤቱ እንዳንሸሽ ከመቅደሱ እንዳንርቅ ከሰማያዊ መዓዛ እንዳንወጣ አምላኬ ሆይ የኔ ፍጻሜ እንዴት ይሆን ብላችሁ ስለ ፍጻሜ ስለ ነፍሳችን በመንግስቱ ስለሚኖረን በእርሱ ዘንድ ስለምንኖርበት ሕያው የሆነ አኗኗር ልንጠይቅ ያስፈልጋል። የዓለም መጨረሻ ምልክቱ ምንድነው ሲሉ ጌታ ወደ 17 የሚሆኑ ነጥቦችን እየዘረዘረ ነገራቸው ይላል። የመጀመሪያው እነሆ አሳውያን መምህራን ከመካከላችሁ ይነሳሉ።
ሃይማኖትን የካዱ ምግባርን የጣሉ እነርሱ ይነሳሉ። ሲነሱ ደግሞ የማንንም ስም ይዞ አይነሱም፣ በስሜ ይመጣሉ አለ። በምኔ? አረ ንገሩኝ፣ በምኔ? ቅድም ስም ጣፋጭ ነው ብሎ ሊቃውንቱ የጠሩትን ያንን ከምድር ከሰማይ የከበደውን ያ ጻድቃን እየሮጡ ከፍ ከፍ የሚሉበትን አጋንንት የተቀጠቀጡበትን ጉልበት ሁሉ ለእርሱ ስም የሚሰግድለትን ኢየሱስ የሚባለውን መድኃኒተ ሥጋ ወነፍስ የሆነውን የእርሱን ስም ይዘው ብዙዎች ይመጣሉ አለ። ብዙዎችም ከሃይማኖት ሊያስወጡ ይመጣሉ፣ በስሜ ይመጣሉ፣ እርሱ ነኝም ይላሉ። አውሮፓ እነዚህ ምዕራባውያን ብዙ ጉድ አለባቸው። በአንድ ወቅት አንዱ እኔ ኢየሱስ ነኝ ብሎ ተነስቷል። 12 ደቀ መዛሙርት አስመስሎ አስከትሏል። ሀገራችንም ላይ ደብረ ሊባኖስ አካባቢ የቅርብ ጊዜ ትዝታ ነው። እኔ ማርያም ነኝ ብላ እንደ ዮሴፍ ያለውን ሽማግሌ እንደ ሐዋርያት ያሉትን ደቀ መዛሙርት አስከትላ የመጣች የቅርብ ጊዜ ትዝታችን ነው። ይሄ የምጽአቱ ዋዜማ የመጀመሪያው ምልክት ነው። ክርስቲያኖች ኦርቶዶክሳውያን የኢየሱስ ስም እዛም እንደ ገበያ ማስታወቂያ ሲነገር ስሙ ጣፋጭ ስለሆነ እንጂ ይህን ወሬ ማልሰማበት የት ልሂድ አላላችሁም ይሆን? በየመንገዱ እንደ እብድ እየተጎተትን ሃይማኖታችንን እያወቁ ማይተባችንን እያወቁ ነገር ግን የምናመልከው አምላክ እነርሱ ማስታወቂያ ከሚሰሩለት በላይ ቤተ ክርስቲያን ለስሙ አምልኮ ታቀርባለች። ስሙ በህሊናችሁ የከበረ ስሙ በልቦናችሁ የነገሰ እስኪ ከፍ ያለ ምስጋና ኢየሱስ የሚባለው ስም በምጽአቱ ጊዜ የመጀመሪያው ምልክት በእኔ ስም ይመጣሉ አለ። መጡ አልመጡ? አረ መጡ አልመጡ? በማርያም ተቀላቀሉን እንዴ? መጡ አልመጡ? እስኪ ንገሩኝ። በዚህ ስም መጥተዋል አይደለ? ከእነርሱ አለ ተጠንቀቁ ተጠበቁ ነው የሚለው። ትምህርታችን ርዕሱን እንዳትረሱብኝ። እስከ መጨረሻ ምን ያለ? አረ ምን ያለ? እስከ የት? እስከ የት? ያ መጨረሻው ምናልባትም እስከ ሕይወታችን እቅታ ማለት ነው። መጨረሻ የሚለው ጌታ ዓለምን ጠቅልሎ እሳት ላይ እንደወደቀች ላስቲክ አድርጎ ይቺን አሮጌዋን ዓለም አሳልፎ አዲስ ሰማይንና አዲስ ምድርን ባለራእዩ ቅዱስ ዮሐንስ እንደተናገረ እነሆ አዲስ ሰማይና አዲስ ምድርን አየሁ አለ። ያ ዘላለማዊ ነው፣ ይሄኛው ቁሳዊው ጊዜያዊ ነው። ስለዚህ አለ ከሃይማኖት የሚያስወጡ ይነሳሉ አለ። ቁጥራቸው አይታወቅም ዛሬ ሁሉም በቴሌቪዥን ማስታወቂያ እንደሚሰራ ማስታወቂያ ነው የሚሰሩት። ለወለደች እናት ልጅ ምጥ ብታስተምር ወይ ጉድ ብሎ ጅማፍ ላይ ከመጫን ውጪ ምን ይባላል? ምን ክርስቲያና ኩን በኦርሽ ክርስቶስ ጉቱን ክርስቶስ መቃ ክርስቶስን ከና መን ክርስቲያና አቲ መቃንኬ ሚያዋዳ ወረዋመኒፍ ወረሲዋመኒፍ መቃንኬ ኒሚያ ደመረኒ ሚያ ጀተ መለቶንሳ እኒ ጀልቀባ ማሊ መቃ ኮቲን መቃ ኢየሱስን ኒ ዱፉ ኢሳን ከነራው ፈገዳ ከንጀሩ እኒ ለመፋኔፊ እኒ ሀገዱማት ጅሩ ገሩ ሄዱነ መሶሶዳች ሰጆሌ ዋቀዮ እኒ ጀልቀባ ወራና ገሌ ወራና ኒዳ ጌሱ ቤልኒታ አይችኒታ ሰብኒ ሰበረቲ ሞቱማንስ ሞቱማረቲ ኒካ ጀዴቱ ኡመረቲ ማልጀዳ ጃለል ኢልማን ሞታ ግዱቲ አከጫቢ ቆራ ጦርንም በሉስኪ የጦርን ወሬ ተሰማላችሁ ይላል ቃሉ። ምን ትላላችሁ? እኛ ከመስማት አልፈን አይተናል። ከኛ በላይ ደግሞ ጦርን ያያለን። እኛ አይተነዋል። ጦርንና የጦርን ወሬ ተሰማላችሁ። ረሃብ ይሆናል አለ። እግዚአብሔር ይከልለን። አረ እግዚአብሔር ይከልለን።
ረሃብ እስራኤልን ከምድሩ ወደ ግብጽ አሰድዷል። የሰማርያ እናቶች ሁለቱም ቦቆቅላ ልጆቻቸውን ከጀርባ አውርደው ዘነጣጥሎ ዕጣ ተጣጥሎበት በረሃብ ዘመን እናት ልጇን በልታለች። የአህያ መንጋጋን በ50 ብር የእርግብን ኩስ በ5 ብር በቅዱስ መጽሐፋችን የተጻፈ ታሪክ ነው። እንዲህ የሆነባቸው ሰዎች አሉ ወገኖቼ። ረሃብን ትሰማላችሁ አለ እግዚአብሔር ይከልለን። አዎ በመድራችን ላይ እግዚአብሔር በተለያየ ዘመናትን ረሃብ አምጥቷል። ረሃብ በጣም ከባድ ነው። ቸነፈር አለ ግብጽን የመታበት በቸነፈር ነው። ቸነፈርም ደግሞ ከኔ መምጫ በፊት ይመጣል አለ። ቸነፈር ይሆናል አለ። ቀጥሎ ህዝብ በህዝብ ላይ ይነሳል። ረመዳን ያለም ከዚህ ይከልለን። በእውነት በውጭው ዓለም እንደምታዩት ብዙዎች አንዱ ባንዱ ላይ ፍልስጤም በእስራኤል ላይ እስራኤል በጋዛ ላይ ሌላውም በሌላ ላይ የኔና የናንተን ፍቅር ብናወራ ይሻላል ጸብን አናውራ እንጂ እኛም ጥሩ ሁኔታ ውስጥ አይደለም። ህዝብ በህዝብ ላይ ሰው በሰው ላይ እናት በልጇ ላይ ምራት በአማቷ ላይ ይነሳሉ አለ። ለምን ሲባል ይሄ የመምጫ ዋዜማ ነው። ስለዚህ እስከ መጨረሻ ከጸብ በፍቅር መጽናት ነው። እስከ መጨረሻ ከክህደት በሃይማኖት መጽናት ነው። የዛሬው ዕለት እግዚአብሔር ይመጣል ለዳዊት። እግዚአብሔር ምን ይላል? ሲመጣ በግልጽ ነው የሚመጣው። መዝሙር 49 ቁጥር 2 ላይ እግዚአብሔር በግልጽ ይመጣል አለ። ሲመጣ እንዴት ይሆናል ሲባል አሁን ዝም እንዳለው የዛኔ ዝም አይልም። የሚናገሩ አንደበቶች የዛኔ ዲዳ ይሆናሉ። በሐሰት የሚመሰክሩ የዛኔ ዲዳ ይሆናሉ። ሰውን የሚሳደቡ አንደበቶች የዛኔ ዲዳ ይሆናሉ። መንሹ በእጁ ነው፣ ፍሬውን ከእንክርዳዱ ይለያል። ዛሬ 40 ክንድ ምላሳቸውን በተቀደሰው ጉዳይ ላይ የሚያረዝሙት ሰዎች ያኔ ሂሳቡን ከሱ ጋር ያወራርዳሉ። እግዚአብሔር ከስድብ ነፃ ያውጣል። ዘንዶ ከሰማይ ሲወድቅ ከባህር ሲወጣ የመጀመሪያው የስድብ አንደበት ተሰጠው ይላል። እግዚአብሔርን ማደሪያውን ይሳደብ ዘንድ አፉን ከፈተ። ቤተክርስቲያንን የሚሳደቧት አባቶችን የሚሳደቡ እውነትን የሚሳደቡ ምድሪቱን ከድኗታል። ዛሬ ከእርግማን እግዚአብሔር ይከብራል፣ በስድብ እግዚአብሔር ይከብራል። አባሪናን ዋቀዮን ኒከበጀማ ጅባን ዋቀዮን ኒከበጀማ መነ ክርስቲያና ሰልጲሱናን ዋቀዮን ኒከበጀማ አቦቲ ሰልጲሱናን ዋቀዮን ኒከበጀማ tokko Xiimotewos boqonnaa 3 lakkoofsa 1 hanga 17 ዱማቲ በረከና ከዘር በመጨረሻውም ዘመን እንዲህ